ስሞች መለያችን ምልክቶቻችን ናቸው። ግን የቲክታክ እና የፌስቡክ ስሞች እውነት ስለኛ ማንነት፣ የስናፕቻት ስሞች ስለኛ ማንነት የሚገልጹ ናቸው ወይስ የኛን የተደበቀ ሚስጥር የሚያወጡ ናቸው? የኛን እደግመዋለሁ፣ የተደበቀ ማንነት የሚያወጡ ናቸው። እስቲ አብረን እንቃኛቸው ወንድም እህቶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው እንደምታውቁት በሶሻል ሚዲያ መንደር ስትዘዋወሩ መጀመሪያ ከምታዩት ነገሮች ውስጥ አንዱ ፒክቸር፣ ከፒክቸር ቀጥሎ ስሞች ናቸው። እንትና ጎጃሜው፣ እንትና ጎንደሬው፣ እንትና ወለየው፣ እንትና አማራው፣ እንትና ትግሬው፣ እንትና ኦሮሞ፣ እንትና የሚሉ የተለያዩ ስሞችን ታያላችሁ። እነዛ ስሞች በእርግጠኝነት እናትና አባቶቻችን ያወጡልን ስሞች አይደሉም። የስሞቹን ትርጉሞች ደግሞ ስታዩዋቸው ፕሮባብሊ አንተ ጎጃሜ ከሆንክ እንትና ጎጃሜ፣ እንትና ጎንደሬ የሚለው ስም ላይሰማህ ሊችል ይሆናል። ቢኮዝ ጎጃሜነት ስለሚያንጸባርቅ ያ ስም። ግን እንትና ኦሮሞ፣ እንትና ትግሬ፣ እንትና ጉራጌው የሚልን ስታይ ደግሞ ልትል ነው ወይ ልትይ ነው። እንትና ኦሮሞ የሚለው ስም አንቺ ኦሮሞ ከሆንሽ ላይነካኝም፣ አይ ምንም ችግር የለውም ልትል ትችላለህ። ግን እንትና አማራ፣ እንትና ትግሬ የሚለውን ስታይ ደግሞ ይሄ ሰው ዘረኛ ነው ልትል ነው። ጣት ልትቀስር ነው፣ ልትቀስሪ ነው። በእውነት ይሄ የቲክታክ እና የስናፕቻት አትሊስት ፌስቡክ ይሻላል። ስሞች በእውነት እኛንን ወይስ ተደብቀን መስራት የፈለግነው ዓላማ ያለ ሰዎች ነው ወይስ ከጀርባ ሌላ መልእክት አለው? አስቡበት ወንድም። እናት አባቶቻችን ስም ሳያወጡልን አስበውበት ተጨንቀውበት ልጄን ይወክላል ብለው ጥሩ ስም ይሆንለታል፣ የልጄን ባህሪ ይገልጻል ብለው የታሉትን ቆንጆ ስም ይመርጡልናል። ያ መልእክት አለው። ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም ስም ስታወጡ ክብር ያላቸውን ስሞች አውጡ። የአንድን ሰው የአንድን ሕፃን ልጅ ቫልዩ የሚሰጠው ያለው ስም አውጡ። ተራ ጥራዝ ለጠቅ የሆኑ ስሞችን አታውጡ ብለው ለሰሃቦቻቸው ሲያስተምሩ የነበሩት እነዛ ስሞች ከዛ ሰው ጋር አብረው ያድጋሉ። እንትና ጠማማው ብሎ አንድ ልጅ ሕፃን ልጅ ስም ቢወጣለት ጠማማነትን ኖርማል ሊያደርገው ነው። ሌባው የሚል ስም ቢወጣለት አንድ ሰው ሌብነትን፣ ውሸታሙ የሚል ስም ቢወጣለት ውሸታምን ኮመን ሊል ነው። ታዲያ ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ስም ስታወጡ እንደ መሐመድ፣ እንደ አብደላህ፣ እንደ አብዱራህማን የመሳሰሉ ትላልቅ የተከበሩ ስሞችን የአላህ ባሪያነትን የሚገልጹ ስሞችን ለልጆቻችሁ አውጡ ያሉት። ታዲያ ዘንድሮ የሚወጡ ስሞች ደግሞ ኢንኮንትራሪ፣ በተቃራኒ የአንድን ሰው የአንድን ግለሰብ ማንነት ማዋረጃ ወይ የአንድን ዘር የአንድን ጎሳ የበላይነት የሌሎችን የተቀሩትን የሚያሳይ ስሞች ናቸው። ታዲያ አስበው፣ ወንድሜ ነው፣ እህቴ ነው፣ ዘመዴ ነው፣ ቅርቤ ነው ብላችሁ ስታስቡ የነበሩት ሰው ሶሻል ሚዲያ ላይ አብዛኞቻችሁ አምሹር የእህትና የወንድሞቻችሁን ስም አታውቁትም። የእህትና የወንድሞቻችሁን ስም አታውቁትም። ታዲያ በእውነት እነዛ ስሞች እነ ትዊተር እና ኤክስ ላይ የሚቀመጡ ስሞች እነዚህን የኔ የተገለጸ ባህሪ መግለጫ መድረኮች ናቸው? እኔ እንደ ቦና በግልጽ ልናገር የማልፈልገውን በእውነት ልናገር የማልፈልገውን ተደብቄ ራሴን ሸፍኜ በጨርቅ ራሴን ጠቅልዬ የማደርገው ድርጊት ነው? ጨለማን ተገን አድርጌ ወይስ ምንድን ነው ዓላማው? እስቲ ያስቡበት። አትሊስት ባይሆን የምናወጣቸው ስሞች ክብር ያላቸው ስሞች ቢሆኑ አትሊስት ቢያንስ ማለት ነው። ዘርን የማይነኩ፣ ክልልን የማይነኩ፣ ሰውን የማይነኩ። ቢኮዝ እንዳትረሺ ያንቺን ጎሳ ባነሳሽ ቁጥር
ኢን ኮንትራሪ ያ የሚያደርገው የሌላውን ነካሽ አልነካሽም የሚለው ለአንቺ ተይልሻለሁ። ኢፍ በዚህ ልዝጋላችሁ። ኢፍ አንተ ወይም አንቺ የእናንተ ክልል የሆነ ሰው ስም ችግር የለውም ብላችሁ የምታምኑ ከሆነ የእናንተ ክልል ሰው ችግር የሌላ ሰው ክልል ግን ችግር አለው የምትሉ ከሆነ አንተም ዘረኛ ነህ፣ አንቺም ዘረኛ ነሽ። ከዘረኛ በላይ ዘረኛ ነሽ። ቢኮዝ የኔ ጊዜ ምንም ችግር የለውም የሰው ጊዜ ሐራም ነው ሊባል ነው ማለት ነው። ስም መለያችን ነው፣ መከበሪያችን ነው፣ መታወቂያችን ነው። ስም ነው። ይገርማችኋል፣ መንገድ ላይ እየሄድኩኝ ቦና ስባል መቼ እንደምዞሩ አላውቅም፣ ዞር ብያለሁ። which is common sense። አንተም መሐመድ ስትባል ወይ ከበደ ስትባል ሳታውቀው ነው ዞር የምትለው። ለዚህ ነው ብህሎች ስም ጆሮ ላይ ነው ይሉታል። ስትጠራ አውቶማቲክ ሜሴጅ ለጭንቅላት ይደርሳል። አንገትህ መቼ እንደሚታጠፍ፣ አንገትሽ መቼ እንደሚታጠፍ፣ ከድጃ ስትባይ መቼ እንደታጠፍሽ አታውቂውም። መታጠፍሽን ነው የምታውቂው። ግን የነዚህ የዘመኑ ስሞችን ግን አቤት የስም አይነቶች፣ አቤት የስም አይነቶች። መልካም ቀን ይሁንላችሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ስላዳመጣችሁኝ አመሰግናለሁ።